ሰላም እንዴት ናችሁ? ድና የተከበራችሁ የሰናይት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ ቀንድና ጣፋጭ የሆነ ቀለል አድርገን በቤታችን የምንሰራው ሻርማ ነው የማሳያችሁ። ከወደዳችሁትና ካጀባችሁት ሰርታችሁ መመገብ ትችላላችሁ ማለት ነው። ኔዶች እንደምታዩት እዚህ ጋር ዶሮ አጥቤ ያለው ያኔ ዶሮ ማለት ነው። ዶሮ ቆዳውን ከፍፌ ምናምን ነገር እንደዚህ አድርጌ በጣም እንትን ብየዋለሁ። ከዛ ብረት ድስት እቃ ላይ ያደርገን እናበስለዋለን ማለት ነው። ከፈለጋችሁ እናንተ ዝም ብላችሁ እንትኑን ስጋውን ብቻ አውጥታችሁ መጠቀም ትችላላችሁ። ሁለት አይነት አሰራር ነው ያለው፣ ሌላውን አሳያችኋለሁ። እኔ ግን ለዛሬው ዶሮውን አጥቤ ገንጥዬ በሎሚ ምናምን አጥቤዋለሁ ማለት ነው። ጊዜ ሰዓት ስለሌለ ይረዝማል ቪዲዮ ብዬ ነው እንደዛ አድርጌ ከብረት ድስት ላይ እንደዚህ አድርገን እንቀቅላለን ማለት ነው። ለ15 ደቂቃ ምናምን የፈላ አድርገን ለ15 ደቂቃ እናበስለዋለን። እሳታችንን ለኮስ ማድረግና ከዛ በርሳችን ጋር ከደን አድርገን ለ15 ደቂቃ እንደዚህ ሆነ በሚያያችሁት እንደዚህ ነው የሚፈላው። እንደዚህ ነው ከፈላለን በኋላ ቀዝቀዝ ሲል እናጣና ገና 15 ደቂቃ ገና ያልሞላውም ግን ስትቀቀሉት በዚህ መልኩ ነው። ከዛ በሰላ 15 ደቂቃ ሰዓት ሄደ። ከዛ ስቄን እንደዚህ ውሃው ጋር ወጥ አድርጌ እንድትበርድልኝ እንዳያቃጥላችሁ ማለት ነው። በሳህን በምትፈልጉት ነገር እናንተ በሚመቻችሁ አድርጋችሁ አውጥታችሁ በረድ እስኪልላችሁ ነው መጠበቅም። ከፈለጋችሁ የሚያቃጥላችሁ ካልሆነ ደግሞ አውጥታችሁ እንደዚህ ትንሽ መገነጣጠል መክተፍ ስጋውን ለይታችሁ ማውጣት ትችላላችሁ ማለት ነው። እናንተ እንደሚመቻችሁ። እኔ ደግሞ እንደሚመቸኝ አድርጌ ነው የምሰራው። ከዚህ ላይ ባህራት አለኝ ማለት ነው። ቆንጆ ባህራት እዚህ ላይ በሶ ቢላለኝ የህንድ ባህራት አለኝ፣ ፍልፍል አስወጣ አለኝ፣ ቆንጆ በርበሬ አለኝ። በርበሬ በኃይልም ያልደቀቀ ነው በርበሬ አለኝ። ከዛ እንደዚህ ከሁሉም ጋር አንዳንድ ማንኪያ የሚያስፈልጋችሁን ማውጣት ትችላላችሁ እናንተ። ሁለት ማንኪያ ምናምን አንድ ማንኪያ። ከዚህ ላይ ፍልፍል አስወጣለኝ አንድ ፍልፍል አስወጣ ምናምን የተጠቀሙት ብዙም አልተጠቀሙት መሰለኝ ደግሞ ያ አንድ ፍልፍል አስወጣ። እዛኛው ደግሞ በርበሬው ደግሞ የተፈጨ በርበሬ ነበረኝ ደቀቅ ያላለው ማለት ነው። አንድ ከዚህ በሰው ቢላለ አንድ። ከዛ እንደዚህ አድርገን ሚክስ እናደርገዋለን ማለት ነው። እዚህ ላይ ሎሚ እንትና ላይ የሎሚ እና ዝንጅብል ቁንዶ በርበሬ ማለት ነው። ከዛ አለኝ እና ሚክስ እናደርጋለን። ይሄ ተቀላቅላል። ከዛ ነጭ ሽንኩርት አለኝ፣ ቀይ ሽንኩርት አለኝ፣ ክዝባራ አለኝ። እንደዛ አድርጌ በአጠቃላይ እንትን እላለሁ ማለት ነው። ከዛ ይኸውላችሁ አያችሁ በረድ ስትልልኝ እንታለ ብቻ ስጋው አለ ብቻ እያቻት እንደዚህ አድርጋችሁ አውጣታችሁ መጠቀም ትችላላችሁ። እንዴት እንደሚጣፍጥ በጣም ነው ደስ የሚለው። ቤታችሁ እንደዚህ አዘጋጅታችሁ ስትበሉ ማለት ነው። በራሳችሁ ሰዓት አይወስድባችሁም። 15 ደቂቃ ግማሽ ሰዓት ነው ቢፈጅባችሁ ሁሉንም ለመስራት። ከዛ ከድስቴ ላይ ዘይት አደረኩኝ ማለት ነው። ከድስቴ ላይ ዘይት አድርጌ አሁን ግብአቱን አብረን እናበስላለን ማለት ነው። ሽንኩርቴን ጨመርኩኝ። ከዛ ሽንኩርታችንን በደንብ እናማስላለን ማለት ነው። እናበስላለን ሽንኩርታችን። እኔ ግን ሽንኩርት ምን እንደሆነ አላውቅም። ብስል ሲል ብዙም አያጅበኝም። እንቁላል ራሱ ስሰራ ከላይ ነው የማደርገው ሽንኩርት ማለት ነው። ጣዕም ያለው እንደዛ ነው። ለኔ ማለት ነው። ለእናንተ አይደለም። ከዛ በጎን ደግሞ ሌላ ምሰራያች ሌላ ስጋላ። ከዛ ያደባለቅነው ቅድም ሚስኪ ያደረግነውን ባህራት እናደርግበታለን ማለት ነው። ከሽንኩርታችን ከበሰላልን በኋላ ማለት ነው። በደንብ መገናኘት ስላለበት ከዛ ሶስ አደረግን። ስጋችን ሳንጨምር ሳላሳያችሁ ጉድ የታባት አድርጌው ነው። ከዛ እንደዛ አድርጌ ሶስ እዛ ቃሪያ፣ ፍልፍል፣ ሮሚ ልታል ትልልቅ ቃሪያ ማለት ነው። እንደዛ አድርጌ በከለር ያለ ነበረ። እንደዛ አድርጌ አገናኛለሁ። ያው የሽንኩርቱ የቃሪያው ጣዕም እንዳይጠፋ ቃሪያ ሲበስል ጉሮሮ ላይ ምናምን ጨንጓራ ላይ ይለጠፋል ይላሉና ካበሰልኩት በኋላ ነው የምጨምረው ማለት ነው።
አያችሁት? ከለር ራስ ነው አያምርም? አላላ እና እንደዛ አድርጋችሁ በቤታችሁ ቆንጆ አድርጋችሁ ሰርታችሁ መመገብ ትችላላችሁ ማለት ነው። ከዛ ትንሽ ክሬም ጨምርኩበት ማለት ነው። ክሬም እርጥብ እንደ ጣዕም ደግሞ አለው፣ የተለየ ጣዕም አለው። ይሄ ወፍራሙ ነው፣ ትንሽ ጣዕም ይኖረዋል ማለት ነው። ስትጨምሩበት ድርቅ አይልም፣ ካፋችሁ ላይ እርጥብ ያለ ይሆናል ማለት ነው። እንዴት አድርጋችሁ ታገናኙታላችሁ ማለት ነው። ቢስ አድርጉት፣ አለማድረግ ትችላላችሁ እናንተ። ግን እኔ በሰራሁት አይነት እንደዚህ መስራት ከፈለጋችሁ እኔ በሰራሁት አይነት ሰርቱትም፣ ምክንያቱም ይጣፍጣል ወይስ አይጣፍጥም የሚለው ሙከራ አይደል? የኔን ሙያ የኔን ሙከራ ሰርታችሁ መብላት አለባችሁ ማለት ነው። እኔም እንደዚህ ሲሰራ ነው። ከዛ ግን ክሬሙን ጨምርኩት በራሴ ሀሳብ ነው ማለት ነው። ግን ከፈለጋችሁ ሳምቡሳ መስራት ትችላላችሁ እንደተርጋችሁ። ከፈለጋችሁ ሳንድዊች፣ ከፈለጋችሁ የመከረና በሽምል መስራት ትችሉበታላችሁ። በዚህ በክሽ ነው ማለት ነው። ያችሁ ከዛ በሰላክሰር ነበረ የሽንኩርት ምንድን ነው የሚባለው የሽንኩርት ቅጠሉ ከላዩ ላይ ጨመርኩበት ማለት ነው። አያችሁ ቆንጆና ጣፋጭ ነው የሚሆነው ማለት ነው። ይሄን ነው በቃ እሳቱን አጥፍቼዋለሁ። እሳቱን ካጠፋሁት በኋላ ነው የሽንኩርቱን ቅጠል የጨመርኩበት ማለት ነው። በሰላክሰርን እንደዛ አድርጌ ካወጣሁት በኋላ ነው የጨመርኩት። ከዛ እንደዚህ አድርጌ ክድን አደረኳትና ቀይ ብድግ አድርኩት። አወጣኋት። አሁን ወደ ሶሳችን እናዘጋጃለን። ይህ ሶስ ጅብና ሳይላ ከቸብ ማዮኔዝ፣ ይሄ ደግሞ የተቀላቀለ ሽንኩርት አለው ቶም አለው ምናምን ነገር ነው። ከዛ አንድ ላይ ሚክስ እናደርገዋለን። ይሄንን ደግሞ ለሶስ ስለምንጠቀመው ከፈለግነው ልክ እንደ በጣም የተቀላቀለ ስለሆነ ከዛ ዳቦችን ጌጣችንን እንደዛ አድርገን ዘግጀች እናደርጋለን። ስለዚህ ጌጣችን ላይ በትንሹ ሶስ እንቀባቀባ አድርገን ከዛ ከሳለኝ ማለት ነው። ከስ የተከተፈ ከሳለኝ እዛ ጋር ሰንቡሳ ልሰራ ነው። በነገራችን ላይ እኛ ቤት ሁሌም ሰንቡሳ ነው የሚሰራ። አሁንም ፍራይዘር ያለ ሰንቡሳ አላለቀም እስካሁን እና እንደዛ አድርገን እዛ ሻወርማችንን የዶሯችንን ሻወርማ ስጋ እንዲያርገን በዚህ መልኩ እናስቀምጣታለን ማለት ነው። ሙያ በልብ ነው እና እንደዚህ እያደረጉ በነገራችን ላይ በአንድ እጅ እየቀረጹ በአንድ እጅ እንደዚህ ማድረግ በጣም ካሜራውን ራሱ እንደዚህ ጥግት አድርጌው ነው ጥግት ታያችሁ። እጅ ራሱ እኮ በጣም ወፍራም ሆነ። በስመ አብ። ለማንኛውም ባለሙያ ያስፈልገናል፣ ካሜራማን ያስፈልገኛል። ፕሊስ አናግሩኝ። በዚህ አጋጣሚ ካሜራማን አናግሩኝ። ክፍያ ችግር የለውም፣ ውለታ ከፍላለሁ። እንደዛ አድርገን ከላይ ላይ ከስ እንደዚህ አድርገን እንጠቀማለን ማለት ነው። ማርያምን በጣም ነው የሚጣፍጠው። ሰርታችሁ በሎት ተጠቀሙት ማለት ነው። የምትወዱ ቤታችሁ ሙያ ውጭ መብላት የማትፈልጉ ሰዎች በቤታችሁ እንደዚህ አዘጋጅታችሁ መጠቀም ትችላላችሁ። እና እናንተ ደግሞ ላይክ ሰብስክራይብ እያደረጋችሁ ዳርዳሩን አትዩት፣ እስከ መሀል ገብታችሁ እዩት ማለት ነው። እስኪ ያልቅ ድረስ እዩ። ምንድን ነው ላይ እያያችሁ ቀንጨብ እንዲሁ አንድ ደቂቃ ሳይሆነው ኮሜንት በርች፣ ምን እንደሰራው ሳይገባችሁ በርች አትበሉ። ገብታችሁ እዩ፣ ሙያ ተማሩት። እና እንደዚህ አድርጌ ጠቅልያለሁ። አሁን ሸዋ ያደርግለው አያችሁ፣ ሸዋ ላይ ሀማሳ ይሉታል። ሀማሳ ላይ እንደዚህ በስተ መጨረሻ ምንድን ነው በስልልኛል። ጨርሻለሁ። ማኛ ነው፣ ቆንጆ ነው። ቀምሳችሁ ብሉት። ቪዲዮን ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ሰፖርት አድርጉኝ ውዶቼ፣ ማሮቼ፣ ፍቅሮቼ፣ ውድ የተከበራችሁ ኤርትራውያን እንዲሁም ኢትዮጵያውያን የዓለማት ሁሉ በያላችሁበት ተከታታዮች የሰኒ ፋሚሊ ቤተሰቦች ሰላማችሁ ይብዛልኝ። ላይክ ሰብስክራይብ ሼር በማድረግ ቤተሰብ ነው። ቻው።